ረጅም ስራ ያለው አግብቶ ያልፈታ ልጅ የሌለው እንደሷ ያልተነካካ ነው የምትፈልገው። ስለዚህ በሳውዝ አፍሪካ የምትኖር ጸይም ረጅም ስራ ያለክ እድሜ ከ30 እስከ 35 የሆነ የኦርቶዶክስ እምነት ተከታይ የሆንክ ወንድ ካለክ እዚህ ጋር ትዳር የምትፈልግ ከሆነ አላማክ ትዳር ከሆነ 01 ብለህ ትጽፋለህ። ከዛ ሞዴሬተሮች ያስገቡካል። 01 ነው ኮዱ መስፈርቱን የምታሟላ ከሆነ ቴንኪዩ። ቀጣይ 01 ነው የምትጽፉት። ያው 3 ሰው አይቻለሁ እስካሁን። አንዱ እንደውም ፕሮፋይሉ ላይ ሳውዝ አፍሪካ ባንዲራ አለ። ስለዚህ እውነትም ሳውዝ አፍሪካ የሚኖር ይሆናል። ፎከስ ማድረግ ያለባችሁ ሳውዝ አፍሪካ ነው የምትፈልገው። ይኸው ጌች የሚባል ልጅ ኢንቫይት ተደርጓል። ጥሩ እሺ። ቀጣይ ታጋሽን ሸኝተነዋል። ራይት እናደርጋለን። 02 ተሸኝቷል። 02 ተሸኝቷል። የትዳር አጋር ተገኝቶለት ተሰናብቷል። ባይ አሁን ወደ አብዲሳ ነው የምንሄደው። መጀመሪያ ኩይንን እንጨርስና ወደ አብዲሳ እንሄዳለን። የሚራን መስፈርት እንመዘግባለን። አሁን ባሉ 2 ቦታዎች 2 ትዳር ፈላጊ እናስገባለን። ትዳር ኖ አንድ ነው የምናስገባው። አንዱ ለቆይ ይሄኛው መጀመሪያ ጌች ሊስተናገር ጌች ቪዲዮ አብራ 1 2 3 4 5 6 7 8 9 10 አልተዘጋጀውም። ይቅርታ ለቪዲዮ ችግር የለውም። ሌላ ጊዜ ስትዘጋጅ እድልህን ትሞክራለህ። ለአሁኑ በቃ ሸኝካለሁ። እሺ ወንድሜ ይቅርታ፣ ዛሬ ደግመህ እንዳትገባ ማለት ነው። ዛሬ ሬዲ ካልሆናችሁ ለመግባት አትጻፉ። ኦኬ? ለምን እኔ ሚዩት አድርጌ ስለሆነ መሸኛችሁ ኮመንት መጻፍ አትችሉም። የዛሬውን ላይቭ እስከዘጋ ኮመንት መጻፍ አትችሉም። ሚዩት ኢንተሪ ላይቭ ነው ሚዩት ማድረጋችሁ። ኮመንት ካልጻፋችሁ መግባት አትችሉም አይደል? በኮመንት ነው ኮድ ምጽፉት። እሺ የኩዊን ኮድ 01 ነው። 01 አንዱ ቦታ ለኩዊን ኮድ የሚገባበት ነው። 2ቱ ቦታ ላይ ደግሞ አዲስ ትዳር ፈላጊ የምናስገባበት ነው። 2 አዲስ ትዳር ፈላጊዎች መስፈርታቸውን የሚያስመዘግቡ መግባት ይችላሉ። 2 ቦታ አለቀ ገስት 2ቱ ቦታ ላይ አሜንና ኢትዮጵያ የኔ ባካፕ አካውንቶች ናቸው። ፎሎ እያደረጋችሁ የኔ አካውንት ነው። አሜንና ኢትዮጵያ የኔ አካውንት ናቸው። ለአደጋ ጊዜ ከፍቼ ያስቀመጥኳቸው። ቡበሞ እሺ። ባለፈው ለዛሬ ቀጥችኝ ነበር። ማን ነው? አዎ ሀይሌ ሚስት አልተገኘልክም። ለካ አንተ ልጅ ምን ነበር ያልተገኘልክ? ኢትዮጵያ ስለፈለክ ነው መሰለኝ። ቡበሞ ቪዲዮ አብራ ቡበሞ ቪዲዮ አብራ ድሪሲ ጋር ይኸው ሳውዝ አፍሪካ ነክ የሳውዝ አፍሪካ ወንድ በዚህ ነው የሚታወቀው በፍሌሽ ጎበዝ። ይኸው ከሳውዝ አፍሪካ እሷ ከሳውዝ አፍሪካ ውጭ ወደ ውጭ ብላለች። ኩዊን ከሳውዝ አፍሪካ ውጭ ወደ ውጭ ብላለች። ሳውዝ አፍሪካ ያሉ ወንዶች የስራ ሰው ናቸው። አላማ አላቸው። ትዳራቸውን ቀጥለጥ ብለው ይመራሉ። ይህ ከሳውዝ አፍሪካ ነው የምፈልገው እምቢ ብላ ነው። እሷ የምትኖረው በዱባይ ነው። እሺ እጠይቅሃለሁ። አሁን እምነትክ ኦርቶዶክስ ነው? ስራ ላይ ነው። ማታ ትንሽ አቡዬ ሶሪ። እሺ ችግር የለም። አይ ስራ እንዴ ስራ በስራ ያህል የስራ ሰው እንደሆነ ቆይ ሚውት ላድርግልህ። ቆይ ከስተመር እያስተናገደ ነው። ምን ያህል የስራ ሰው አይደለም። ሳውዝ አፍሪካ አይደለም። አረ ምቀኛ አትሁኑባት። ምን ሆናችሁ? ሳውዝ አፍሪካ ማሽን እያሳየ ሳውዝ አፍሪካ አይደለም። ለራስ ፈልጋካት ነው አንተ እንደዚህ ያልከው። እሱን አስወጥቼው አንተ እንዳስገባ ፈልገ ነው። ኖ ይኸው ምን ያህል የስራ ሰው እንደሆነ አሁን ራሱ ከስተመር እያስተናገደ ነው፣ እየሸጠ ነው። ይቅርታ አንዴ አለ። ከስተመር ኦልዌይስ ፈርስት። ከስተመሩን ያስተናግድ እንጀራ ነው። በእንጀራ ቀልድ የለም። የስ እንጀራ ፈርስት፣ ከዛ ትዳር። እንዴ እሱ ካልሰራ እሷን እንዴት ማስተዳደር? እሷማ ነው። ሀቡዬ እንዴት ነሽ? ሰላም ነው። ሰላም ብያለሁ። እንዴት ነሽ? ደህና ነሽ? ቆንጆ አለሁልሽ። ሁሉ ሰላም። ያንቺን መስፈርት የሚያሟላ ጠፋ አይደል? የኔ መስፈርት የሚያሟላ ጠፋ። ስፖርተኛ የለም እንዴ? ቆይ የለም፣ ሁሉም ቦርጫም ነው። እና የሳምንቱ መስፈርትሽን የዛሬው ፔጅ ላይ በየሳምንቱ ሌላ ፔጅ
የዛሬው ፔጅ ላይ መስፈርትሽም እገለብጠዋለሁ ከሳምንት እና አነብላቸዋለሁ። በአቋምሽ የጸናሽ ስለሆንሽ አድንቄሻለሁ። ባይገኝ መስፈርትሽን የሚያሟላ ባይገኝ እንኳን መስፈርትሽን እንዳትቀይሪ ይገኛል። እሺ በአቋምሽ የጸናሽ ነው ያለው። አቡዬ ጥንካሬማ ከአንቺ ወስጃለሁ እና አም ፕራውድ ኦፍ ዩ አቡዬ እና ሀሳቤን አልቀየረም። በአቋምሽ የጸናሽ በጣም ቆንጆ ነሽ። ታውቂያለሽ ብስሚላ ማሻለት ያለ አመሰግናለሁ። ምን አይነት እድለኛ ነው እቺን ቆንጆ የሚያገኝ። አብዲሳ ዝም ብላ እንዳታደርግ፣ እሷ ስፖርተኛ ነው የምትፈልገው። ኒውትን አበራ አብዲሳ የአብዲሳ መስፈርት ሰጥተሻል። አንድ የመጣው እሱ ያው ዱባይ ነው ያለው መሰለኝ አብዲሳ። አውዬ እዚህ አሁን ዱባይ እንዲህ ብል ጥሩ ስለማይመጣ ይቅርብኝ አብዲሳ። ኢትዮጵያ ቢሆን ይሻለኛል። ከኢትዮጵያ ነው እሷ የምትፈልገው። እሺ አብዲሳ አይ ቶሎ ብሎ ለኔ ሊል ነበረ። ከዛ ዱባይ ስትይ ሚውት አድርጎ ጥቁ ያዘ። አይደለም መጣው ልልሽ ነው እንጂ እንዳታወርደኝ ልልሽ። አይ አናወርድክ። እሺ ዲቡ በሞ አልጨረስክም ከስተመርህን? ውበሞ ከስተመርህን አስተናግደ ከጨርስ ስራ ላይ ስለሆነ አናጣልፈው ብዬ ነው። ከስተመሩን አስተናግዶ ይጨርስ። የስራ ሰው አላማ ያለው ሰው ነው። ለኩኝ የተገኘላት ቪዲዮ አብርቶ ነበር አይተነዋል። ድጋሚ ያበራል። አሁን ወይኔ ለምን ነቀላችሁት? ቡበሞን ድጋሚ ያስገቡት። ልጅቷ ላይ መቀስ አትሆኑባት፣ ምቀኛ አትሆኑባት። አስገቡት ቡበሞን ድጋሚ። ሌላ ከቡበሞ ውጭ አትፈልግም። ራሱን አስገቡት። እንደዚህ የስራ ሰው ተገኝቶላት ትነቅሉባታላችሁ። ቪዲዮ አስፈቅዶ ነው እኮ ቪዲዮ ያጠፋው ልጁ። አሁን አብዲሳም አስፈቅዷል። ቪዲዮ አላጠፋም። ይሄ ደርሶ ሽንት ቤት ሊሄድ ነው መሰለኝ አይደሉ? መጣው ብሎ አስፈቅዶ ነው ሄደው። የአብዲሳ መስፈር አብዲሳ ሚራን ሲያይ ቶሎ ሚውቱን አብርቶ ለኔ ሊል ነበር፣ ግን አስቀየሰ። ቶሎ ብላ እሷ ዱባይ ነው መሰለኝ አይደል? ዱባይ ያለ ሰው አልፈልግም ስትል አስቀየሰ። አይ መጣው ብዬ ላስፈቅድ ነበር ሚውት ላበራ የነበረው አለ። እኛም በቃላሽ ብለናል። እሺ የሚራን መስፈርት ከሳምንቱ ፔጅ ላይ ወስድና አነብላችኋለሁ። ወደዚህ ገለብጠዋለሁ። ድምጻውያን እኔ እኮ እናንተን ለማጋባት እናንተን ደስተኛ አንድ መስፈርት ጨምራለሁኝ። መላጣ እንዳይሆን። መላጣ የዋለ መላጣ ነው ጊዜው፣ ግን መላጣ እንዳይሆን። አቡዬ አይነት መስፈርት ልታበሽ ይገባሻል። ቆንጆ ልጅ ማለት በዛ በራስ መተማመን አለ። አመሰግናለሁ አቡዬ። ዘካሪያስ ፍሬ ተገኝቶላታል። ራይት ዘካሪያስ አልተገኘለትም። ኃይሌ አይናለም ተገኝቶላታል። ነቢያት ተገኝቶላታል። ከምትፈልጊ ወይ እንደ አዲስ ልንገርሽ፣ እኔ እዚሁ ስላለውን ችግር የለውም። ከቡዬ ሮብም የሮብ ለታነ ላይ ነው የምትወርሽው። የሁድ ለታው የሁድ ዕለት የሁድ ቀን ነበር የዛሬ ሳምንት ስለምገባ የተለያየ ነገር ስለምጽፍ ወደኋላ በጣም ነው ከመሄድ ንገሪ። እሺ በእምነቱ ሙስሊም ነው። እሱ ከኔ ልንገርሽ፣ በእምነቱ እሺ ዲኑ ላይ ጠንካራ፣ እድሜ ከ30 በላይ ከ30 በላይ። እሺ የት ሀገር የሚኖር ሀገር ቤት የሚኖር ነው ያልሽው መሰለኝ። ሀሳብሽን ካልቀየረ ኢትዮጵያ የሚኖር ሀገር ቤት የሚኖር ሀገር ቤት እና ከሀገር ውጭ ነው ምርጫ ያለው። እሺ ጸይም፣ ቀይ፣ ጥቁር? ጸይም ወንድ፣ ቀዩ እንዳልወድ ያ አስረግጠሽ ነግረሽናል። በቀደም ረጅም፣ አጭር፣ መካከለኛ? ሜትር ከ60 ስለሆንኩኝ ከኔ በልጥ ሜትር ከ70 እና ከዛ በላይ ረጅም ማለት ነው። እሺ ስራ ያለው የሌለው? ስራ ችግር የለውም፣ ግን የተማረ ይሁን። አግብቶ ይፈታ ቢሆን ችግር የለውም። ልጆች ቢኖሩትም ችግር የለውም። ነበር ሳምንት ችግር የለውም። እሱን ሀሳቤን አልቀየርኩም።
እና ስፖርተኛ ተክለ ሰውነቱ የሚያምር አቋሙ የሚያምር ወጫ ምናምን እንዳይለጥብ ሰው ደ እና ጸጉር ያለው መላጣ ነው። መላጣም አልወድም። አዎ ጸጉር ያለው። የሚራ መስፈርት የአብዲሳንና የሚራ መስፈርት የኩዊንን አላለብም። ምክንያቱም ማን ነበር ስሙ ወይም ስሙ ጠፋብኝ። የምትፈልገው መስፈርቷን የሚያሟላ ባል ተገኝቶ ማን እንደነቀለባት አላውቅም። ኔትወርኩ ይሁን ይታል ማን ነበር ስሙ? ስሙን ጻፉልኝ በእናታችሁ። ለኩዊን የገባው ልጅ ሳውዝ አፍሪካ የሚኖረው ማን ነበር ስሙ? አንዴ ስሙ ምናምን የሚል ማ አቡ ምናምን ባቡ ኦኬ ባቡን ፈልጉት ቤተሰብ ባቡ ፕሊዝ። እኔም ካየሁት እዚህ ጋር ሜንሽን አደርግልሻለሁ። ባቡ የኔን ቼክ እያደረግኩኝ ካየሁት ሜንሽን አደርጋለሁ። ኦኬ እንደዚህ አይነት ቦበሞ ነው። ቦበሞን አስገቡት አደራ። የምር እንደዚህ ሰራተኛ የሆነ ወንድ ለትዳር ይሆናል። እሺ የሚራን መስፈርት አነብላችኋለሁ። የሚራን እምነቱ ሙስሊም የሆነ ዲኑ ላይ ጠንካራ የሆነ ሳምንት ገብታ ነበረ። መስፈርቷን የሚያሟላ የትዳር አጋር አልተገኘም። ለዛ ነው በጣም ከባድ ነው መስፈርቶቿ። ሙስሊም የሆነ በዲኑ ጠንካራ የሆነ እድሜው ከ30 በላይ የሆነ ሀገር ቤት የሚኖር ኢትዮጵያ ውስጥ የሚኖር ጸይም ረጅም ቁመቱ እስከ ሜትር ከ80 ድረስ የሚሆን ስራ ባይኖረው ችግር የለውም፣ ግን የተማረ አግብቶ የፈታ ቢሆን ችግር የለውም። ልጆች ቢኖሩትም ችግር የለውም፣ ግን ስፖርተኛ አቋም ያለው ቦርጭና መላጣ እንደማትወድ አስረግጣ ነግራናለች። ስለዚህ ጸጉር ያለው ይህንን መስፈርት የምታሟላ ወንድም ካለህ 05 ትጽፋለህ። 05 ኢትዮጵያ ውስጥ የምትኖር ስፖርተኛ አቋም ያለክ መላጣ ያልሆንክ ኦኬ፣ የተማርክ ስራ ባይኖርክም ችግር የለውም፣ አግብታ የፈታህን ብትሆን ችግር የለውም፣ ልጆች ቢኖሩህም ችግር የለውም። ጽጌ አሁን ሴት ነሽ፣ ግን 05 እየጻፍሽ ነው። ሴት ለሴት አናጋባም እኛ ኦኬ። ወንዶች ብቻ ናቸው ይህን የምጽፉት። የሚጽፉት ወንዶች ደግሞ የሙስሊም ስም ካላቸው ነው ኢንቫይት የምታደርጉት። ለምን መስፈርቷ በእምነቱ ሙስሊም የሆነ ብላለች። ሌላውን ጥያቄ ከገባ በኋላ ይህን ስንጠይቀው አዎ የሚያሟላ ከሆነ የዛኔ እንቀጥላለን ማለት ነው። እሺ አሁን ወደ አብዲሳ እንሄዳለን። አብዲሳ የአብዲሳን መስፈርት ላምብና ኮድ እነግራችኋለሁ። አንተ ሚዩት ማብራት አይጠበቅብህም እንዴ? አብዲስ ሌላ ሰው ቀየረ እንዴ? ራስህ ነህ? ኦኬ እቤት ውስጥና መኪና እሺ ልብስ ቀይረክ ነው። እሱም መልክ ራሱ ተቀየረብኝ መኪና ውስጥና ቤት ውስጥና ግራ ገባኝ። ኦኬ እሺ የአብዲሳ መስፈርት በእምነቷ ሙስሊም የሆነች እድሜዋ ከ18 እስከ 25 የሆነ ከሀገር ውጭ የምትኖር ከሀገር ውጭ የምትኖር ያለበት ምክንያት ራሱም ከሀገር ውጭ ስለሚኖር ነው። ኦኬ እና ጸይም ወይም ቀይ መካከለኛ ቁመት ያላት ስራ ባይኖራትም ችግር የለው፣ አግብታ የፈታች ኖ፣ ልጅ ያላት ኖ፣ ያላገባች ያልወለደች። ይህን መስፈርት የምታሟይ እህቴ ካለች 04 ኮድ ትጽፊያለሽ። 04 ኦኬ። አህመድ 05 ጽፈህ ነው የገባኸው። ቪዲዮ አብራ ኦኬ እሺ። ተነቅሏል አህመድ ወይም ኔትወርኩ ነቅሎትም ሊሆን ይችላል። እሺ 05 እና 04 ነው ኮዳችን። የሚራ ኮድ 05 ነው። የአብዲሳ ኮድ 04 ነው። የቲጂን ደግሞ ጀማል ቪዲዮ አብራ። የቲጂን ደግሞ ቦቡሞን ነው የምታስገቡት። ቦቡሞን ሌላ ሰው አትፈልግም። ቲጂ ኩዊን ሌላ ሰው አትፈልግም። ቦቡሞን ነው የምታስገቡላት። ሀዩ ቪዲዮ አብሪ። ሌላ አዲስ ያፈላጊ ላይ 2 ቦታ አለን። በሁለቱ ቦታ አዲስ ትዳር ፈላጊ የራሱን መስፈርት ማስመዝገብ የሚፈልግ መግባት ይችላል። እሺ ሀዩ ቪዲዮ አብሪ። 1 2 3 4 5 6 7 8 9 10 እሺ አቢድ ቪዲዮ አብራ። ሚሚ ጎንደሬዋ 02 ምጽፈው ለማን ነው? አብዲ ልሸኝክ ነው።
ቻው። እሺ ቶሎ ገብታችሁ ቪዲዮ ካላበራችሁ ሚዩት እያደረኩ ነው የምሸኛችሁ። ሚዩት ማለት ደግሞ ከወረዳችሁ በኋላ ድጋሚ ጽፋችሁ የመግባት እድል አይኖራችሁ። ሚዩት ስለተደረጋችሁ ኮመንት መጻፍ አትችሉ። ኢንተሪ ላይቭ ሚዩት ነው ማድረጋችሁ። 05 ሞዴሬተሮች ፕሊዝ አዲስ ትዳር ፈላጊዎችን አስገቡ። 2 ቦታ፣ አንዱን ቦታ ለኮድ ለሚጽፉት እንተዋለን። ቤትዬ ኢንቫይት አድርጊ ፕሊዝ። አዲስ ትዳር ፈላጊ ከታች ለውጋውንም ኢንቫይት አድርጉት። አላገኘም። የትዳር አጋር ሳምንት ነበር ግን አላገኘም። መሐመድ ስንት ኮድ ጽፋል? ምን አደራችሁ? ስንት ኮድ ላበራ ነው ሻቢ። ስንት ኮድ ጽፋል የገባኸው መሐመድ? ለሚራ ነው የገባኸው? አዎ ኦኬ እሺ። የሚራን መስፈርት ሰምተኸዋል? ላንብብልህ? እሺ ሚራ ማለት እቺ ቆንጅዬዋ እዚህ ጋር ያለችው ቆንጆ የሷ ነው። የሷን መስፈርት ስማው። ሚራ የምትፈልገው የትዳር አጋር ሙስሊም የሆነ ዲኑ ላይ ጠንካራ የሆነ እድሜው ከ30 በላይ የሆነ ሀገር ቤት ውስጥ የሚኖር ኢትዮጵያ ውስጥ የሚኖር ጠይም ረጅም ስራ ባይኖረውም ችግር የለውም የተማረ ከሆነ አብረን ሰርተን እናድጋለን ብላለች። አግብቶ የፈታም ቢሆን ችግር የለውም፣ ልጆች የወለደም ቢሆን ችግር የለውም ብላለች። ግን ስፖርተኛ አቋም ያለው ቦርጫም ወንድ አልወድም ብላለች። እና መላጣም አልወድም ጸጉር ያለው ብላለች። ይህን መስፈርት ታሟላለህ? ኮዷን 05 ጽፈህ ስትገባ እነዚህ መስፈርቶች አሟልተህ ነው። ሁሉንም አሟልተህ ቦርጩና ጸጉር ግን አለክ እየታየን ነው። እኛ ግን ተኝቶ ትዳር ይገኛል እንዲህ አቡ ተነሳ ቆመ ካቋም ግን ደንግጦ ወጣ። ጌታ በጣለው የሁሉ መስፈርት ብሎ ቁንጅናዋን ብቻ አይቶ ነበር 05 የጻፈው። አይ መሐመድ እኔን ወንድሜን እኔን አይዞክ። እሺ ደንግጦ ነቅሎ ወጣ። እንደው አንድ ስፖርተኛ ይጥፋ ኢትዮጵያ ውስጥ። ይቺ ልጅ እኮ አግብቶ የፈታም ቢሆን ችግር የለውም። ልጆችም ዳኖች እኮ ስፖርት ላላርጅክ ነ አይገርምም? አንድ ስፖርተኛ ይጥፋ ይቺን የመሰለች ቆንጆ አግኝቶ ስፖርተኛና ጸጉር ያለው ሳምንት እንትን ብላ ነበረ። ጸጉር ያለው አላለችም ነበር ሳምንት። ዛሬ መስፈርቷ ላይ ጸጉር ያለው የጨመረችበት ፎሎ እያደረጉ በውስጥ የሚያወሯት እንዳለ መላጣዎች ናቸው። እና ይሄንን መስፈርት ማስገባት ነበረብኝ ብላ ያው ዛሬ መታ ይሄንን መስፈርት ጨምራበታለች። ምክንያቱም ብዙ መላጣዎች እየጻፉላት ስለነበረ ይሄንን አስረግጣ ትናገራለች። ሶ ስፖርተኛ አቋም ያለው ብላለች። በደንብ ይሰመርበት ይሄን ነገር ጋይስ። ስራ ባይኖረውም ችግር የለውም ከተባለ ኢትዮጵያ ውስጥ 80% ሰው ስራ የለውም። ስለዚህ ስራ የለውም ችግር የለውም፣ አብረን እንሰራለን። እሷ ራሷ የቢዝነስ ባለቤት ናት። አብራችሁ ሰርታችሁ ታድጋላችሁ። ግን ስፖርተኛ ሰው እንዴት ይጠፋል? ጸጉር ያለውና ስፖርተኛ እንዴት ይጠፋል ኢትዮጵያ ውስጥ? ሁሉም ቦርጫም ነው፣ ሁሉም መላጣ ነው። ወይ ጉድ! እሺ የአብዲስ ቦርጫም ባይሆን እንኳን እግራችን ቀጭን እኮ እግር አላለችም እሷ። የስፖርተኛ አቋም በቃ ሲክስ ፓክ እሱ ችግር የለውም። ቁምጣ አይለብስም። የጉል ቀጭን ከሆነ ቁምጣ አይለብስም። ሶሪ ቁምጣ አይለብስም። ስፖርተኛ አቋም ይኖረው፣ ዋናው ደረቱ ነው። ሲክስ ፓክ ይሁን ቦርጫ አይኖረው ነው ያለችው እንጂ እግር የታወቀ ነው ኢትዮጵያዊ እግሩ ቀጭን እንደሆነ። እሺ ኑረዲን ቪዲዮ አብራ። ኑረዲን ቆሞ የተነሳውን ፕሮፋይል ፎቶ አለው። ሰው ማየት ትችያለሽ የስፖርተኛ አቋም እንዳለው። እስቲ ኑረዲን ቪዲዮ አብራ ወንድሜ። 1 2 3 4 5 ስለቆየ እሺ አዩብ ስንት ጽፎ ነው የገባው? አሁን ከዚህ በኋላ እኮ አዲስ ሰው አታስገቡም። ኮድ የሚጽፍ ሰው ብቻ ነው የምታስገቡት። እሺ እዚህ ጋር ያሉትን ሳንሸኝ የኩዊን ናት እኮ ከሁሉም የቆየችው ኩዊን ናት እኮ እንትን ማለት መሸኘት ያለባት መጀመሪያ። ለምንድን ነው የኩዊንን ቦቦሞንም አታስገቡት? ከሳውዝ አፍሪካ አረ ቦቦሞኖ መሆና እባክህ፣ በጣም የስራ ሰው ነው። አይኖ እንዴት እናድርግ? ቦቦሞን ኬት እናምጣው?
ፎሎ ያደረጋችሁት በውስጥ ሼር አድርጉለት። ኩዊንም ብሎ የገባው ከሳውዝ አፍሪካ ከስተመር መጥቶበት አስፈቅዶ ወይም ቪዲዮ አጥፍቶ ግን ሞዴሬተሮች ነቀሉት እና ቦቡሞን የምታውቁ ሼር አድርጉለት። አንቺ ፎሎ አላረግሽውም ነበር? ቆይ ኩዊን ቦቡሞን አንቺን ብሎ የገባው ልጅ ፎሎ አላረግሽውም ነበር? አላየሽውም ነበር? ምን መሰለ ሸበላ ሳውዝ አፍሪካ የሚኖር የሱቅ ባለቤት ገብቶ ብታይ አንቺን ብሎ መስፈርትሽን የሚያሟላ ልክ ኦርቶዶክስ እምነት ተከታይ የሆነ እድሜው ከ30 እስከ 35 የሆነ በሳውዝ አፍሪካ የሚኖር ጸይም ረጅም ስራ ያለው ከስራ አልፎ ተቀጣሪ ሳይሆን የራሱ ሱቅ ያለው ሳውዝ አፍሪካ ላይ ገብቶ ነበር። ግን ከስተመር መታበት አውጥቶ ሳይጨርስ ሄደብሽ። ኑኑ ይህ ግን ባለትዳር ነው እያሉ ነው ኮሜንት ላይ። ለዛ ነው የወጣው እያሉ ነው። ባለትዳር ነው። ባለትዳር ቢሆን ቪዲዮ ያበራና ፊቱን ያሳያል። ኖ ባለትዳር ወንድ ቪዲዮ አያበራም። እንትን እኮ ፎሎ ካረጋት ማወቅ ይቻላል። አቡ ስሙ ማን ነበር? ቦቡሞ እና በቃ ቦቡሞ እስኪመጣ አላረገኝም። ቆይ እስቲ ፎሎ ካረገሽ እዚህ ውስጥ ማየት ይቻላል። እንጃ ብዙ ነው ማየት አልቻልኩም። እሺ በቃ ጠብቂ ቦቡሞ እስኪመለስልሽ ድረስ። ካልመጣልሽ እንግዲህ ሳምንት እድልሽን ትሞክሪያለሽ። ግን ያንቺን መስፈርት ያሟላው ቦቡሞ ብቻ ነበረ። ኦኬ አሁን ወደ አብዲሳ እንሄዳለን። ፎሎ አላረጋትም። የስራ ሰው ነው። ፎሎ የሚያደርግበት ሰዓት እራሱ አልነበረውም። አላያችሁም? ከስተመር እያስተናገደ ሱቅ ውስጥ እየሸጠ ሳውዝ አፍሪካ ለመኖሩ ማረጋገጫ እኮ ይሄ ማሽኑን የሚከፍሉበትን ይኸው ይሄ ማሽን የሳውዝ አፍሪካ ነው ብሎ ሲያሳይ አላያችሁ? ያ ግን በቃ ስለዚህ እድልሽ ነው ማሬ። ጠብቂ። ከመጣ መጣ፣ ካልመጣ ሌላ እድል ይሞከርልሻል። ሳምንት እድልሽ ትሞክሪያለሽ። እሺ ጎበዝ በርቺ። እሺ ተረኛ አብዲሳ ነው። አሁን ታውቃው መስፈርት ሳምንት ተመዝግቦ ነበር አላገኝ አስገባኝና ከዚህ እኔም ታወራለች። እሺ ያንተማ ገና እንደ አዲስ ነው የምመዘግበው ልክ እንደሚራ። ምክንያቱም በአዲስ የተጨመረ መስፈርት ካለ ሜቢ የአብዲሳ መስፈርት ታውቃላችሁ። ላነብላችሁ ነው። ከዛን ኮዱን ስጽፉ እናስገባለን። የአብዲሳ መስፈርት በእምነቷ ሙስሊም የሆነች እድሜዋ ከ18 እስከ 25 የሆነ በውጭ ሀገር የምትኖር ጸይም ወይም ቀይ መካከለኛ ቁመት ያላት ስራ ባይኖራትም ችግር የለውም፣ በእኔ ስራ እንኖራለን። ያላገባች ያልወለደች ከዚህ በፊት አግብታ ማታቅ ያልወለደች ነው የሚፈልገው። የእሱ ኮድ 04 ነው። ይህንን መስፈርት የምታሟይ ካለች 04 ጻፊ እናስገባሻለን። 04 የአብዲሳን መስፈርት የምታሟይ ገኒ። እሱ ሙስሊም ነው የሚፈልገው ማሪ። የሙስሊም ስም የያዘች ነው። እሺ ኢንቫይት የምታደርጉት አዲስ ህይወት ታሟላለች መሰለኝ። ፍላወር ላከች። ኧረ ተይ አዲስ ህይወት እሱ ከ18 አቦ ወይ እንዴት ዋላችሁ? አለን ቪዲዮ ማሪ ሰላምታ በፊት ነው የምንቀበለው። እንትኑ አይከፍልኝማ ፎሎው ኢንቫይት አድርጊ። እሺ አመሰግናለሁ። መስፈርቱ 1000 ፎሎ የሌላችሁ ቪዲዮ ማብራት የማትችሉ አትገቡም። ሶሪ ቪዲዮ ግድ ነው። ባለትዳር ብትሆኑስ ቪዲዮ ማያበረስ 1000 አይደለም እንደ በፊቱ 500 ካላችሁ ይችላል። ኦኬ ስለዚህ 500 ፎሎ የሌላችሁ ቪዲዮ ማብራት የማትችሉ የስ ቪዲዮ ካላበራችሁ አናስተናግድም። ምክንያቱም ባለትዳር ልትሆኑ ትችላላችሁ። ባለትዳር የሆነ ሰው ደፍሮ የትዳር አገናኝ ፕሮግራም ላይ ደፍሮ ቪዲዮ አያበራም ባለትዳር የሆነ ሰው። ስለዚህ እኔ ደግሞ ትዳራችሁ ላይ እንድትማግጡ መንገድ መሆን አልፈልግም። እሺ ሂክማ ቪዲዮ አብሪ ማሪ። ሰላም አለይኩም። ወአለይኩም ሰላም። ቪዲዮ አብሪማ መጀመሪያ ኢንቫይት አድርጌሻለሁ። ቪዲዮ ተርን ኦን የሚለውን ንኪው። 1 2 3 4 5 6 7 8 9 10 ቻው ሂክማ ሚውት አድርጌ ነው መሸ ሶሪ ልነግርሽ ነበር ለትንሽ
ቆይ ሚውቱን ልክፈትልሽ። ሚውት አድርጌሻለሁ። በኋላ ኮመንት መጻፍ ከፈለግሽ አትችይም ለዛሬ መጻፍ። ስለዚህ ከፍቻለሁ። እሺ ሂክማ የአብዲሳን መስፈርት ታሟያለሽ? ሚውትሽን አብሪው፣ ማይክሽን አብሪው። እሺ ጥያቄዎቹን ጠይቅሻለሁ። ሙስሊም ነሽ? ሚውትሽን አብሪው። ቀይ ነው ያለው። ቀይ ነሽ። እሺ መካከለኛ ቁመት አለሽ? ቁመትሽ መካከለኛ ነው። ኦኬ እሺ ስራ ባይኖርሽም ችግር የለውም። በሱ ስራ ትኖራላችሁ። እንደዛ ነው ያለው። በእኔ ስራ እንኖራለን፣ ስራ ባይኖራትም ችግር የለውም ብሏል። ስለዚህ ከአንቺ ጥቅም አይፈልግም። ገባሻ? እሺ አግብተሽ አልፈታሽም? አላገባውም። እሺ ልጅስ ከትዳር ውጭ ያልወለድሽም? ኧረ በቃ አንቺ ጨዋ ነሽ። አፍሽን ያሸኝ ጥያቄ ስጠይቅ ይሄ የጨዋነት ምልክት ነው። እንደዚህ አይነት ነገር ሲሰማ አፍ መያዝ ምናምን እና ይመችሽ። እሺ እንዴት ናት? ይኸው ፈገግ እያለ ነው። ወዶሻል እሱ። ይኸው ፊቱ ያስታውቃል። ማሻአላ አብዲሳ ሂክማንያት ወደድካት? ማሻአላ ናት። ማሻአላ ሁሉ ተደራረጉ። እሱን መጠየቅ የምትፈልጊው ጥያቄ ካለሽም መጠየቅ ያለሽ ሁሉ አርጊው። ሁሉ አርጋት ፉሉ አርጊ። በውስጥ እንድትጻጻፉ ቁጥር እንድትቀያየሩ። እዛ እየስላለፈው እሺ የሰርክ ሙዚቃ ሁሉ አርጓቸው ቤተሰብ